ስንት ዙር ቢሆን ኖርማል ነው? ኦኬ እንደዚህ ተብሎ የተቀመጠ ነገር የለም። ግዴታ ይህን ያክል ዙር ምናምን የሚደረግ ነገር የለም። በአንድ ዙር ብቻ ግንኙነት የሚያደርጉ አሉ። በምሽት ደግሞ 7-8 ዙር ድረስ የሚሄዱ ወንዶች አሉ። ግን ማወቅ ያለባችሁ ነገር በአንዱ ዙር ብቻ አንድ ወንድ አይረካም፣ አንደኛ። ሁለተኛ ደግሞ ተደጋጋሚ ዙር ማድረግ ልምድ ነው። ደግሞ ለሁለተኛ ዙር ዝግጁ የምትሆኑበት ሰዓት እየጨመረ ነው የሚመጣው ከእድሜያችሁ ጋር። 20 ዓመት ላይ ያለ ወንድ በ5 ደቂቃ ተረክ ብሎ ለሁለተኛ ዙር ዝግጁ ሊሆን ይችላል። 50 ዓመት በላይ የሆነ ወንድ ደግሞ 24 ሰዓት ድረስ ሊፈጅበት ይችላል። ስለዚህ ከእድሜያችሁ ጋር ያለ ነገር፣ ብልታችሁ የመጀመሪያ ዙር ጥንካሬ ያለው ወይ፣ ጠዋት ይቆማል ወይ እና አጠቃላይ በዛ ጊዜ ያላችሁ ሳይኮሎጂካል ሜካፕ እንዴት ነው የሚባለው ነገር መታወቅ አለበት። ግን ጥሩ ላይ ሳይኮሎጂ ሜካፕ ላይ ያለው ሆርሞኑን ንጹህ የሆነ ወንድ ብልቱ በትክክል ጠዋት የሚቆም ለመጀመሪያ ዙር ጥንካሬ አድርጎት የሚቆም ከሆነ የዛኔ ሁለተኛ ዙር ሶስተኛ ዙር መደጋገም ኖርማል ነው። ግን ግዴታ እንደዚህ አይነት ዙር መደረግ አለበት ካልሆነ ስንፈተ ወሲብ አለበት ማለት አይደለም። ግን ለሁለተኛ ዙር ዝግጁነት እየፈለጋችሁ አቅም ካጣችሁ የዛኔ ነርቭ ላይ፣ ደም ስር ላይ፣ ሆርሞን ላይ ያሉ ችግሮች ሊኖሩ ይችላሉ። መታችሁ መቻከም ትችላላችሁ። በማንኛውም ስንፈተ ወሲብ መታከም ከፈለጋችሁ ባዮ ላይ ባለው ስልክ ቁጥር ደውላችሁ ቀጠሮ ማስያዝ ትችላላችሁ። ባይ ባይ። ዶክተር በመሳሳም ብቻ የመጨረስ ችግር አለብኝ መፍትሄ አለ ወይ? በመጀመሪያ በስንት ጊዜ ነው ግንኙነት የምትሞክረው ነው። ለብዙ ጊዜ ግንኙነት ሳታደርግ ገና መሳሳም ላይ ውሃ ከለር የሆነ ፈሳሽ መፍሰስ አለበት። ይፈሳልም፣ እሱ ቅድመ ፈሳሽ ነው የሚባለው። ቶሎ መጨረስ የሚባለው በመጀመሪያ ዋናው ነጭ ፈሳሽ መፍሰስ አለበት። ሁለተኛ ደግሞ ዋናው ነጭ ፈሳሽ ራሱ በመሳሳም ጊዜ ቢፈስ ራሱ ቶሎ መጨረስ አለባ ያስፈልግም። ቢከዝ አብዛኛው ወንዶች የመጀመሪያ ዙር ቶሎ ነው የሚጨርሱት ማለት ነው። ስለዚህ ቶሎ መጨረስ አለብን እንዲባል ሁለተኛ ዙር ግንኙነት ደግመ ማድረግ አለብን። ሁለተኛ ደግሞ ቶሎ መጨረስ የሚቆጠረው ማለት ነው ብልት ውስጥ ከገባ በኋላ ነው። የሴት ብልት ውስጥ ከገባ በኋላ ነው የሚቆጠረው ማለት ነው። ስለዚህ እንደዛ ከሆነ የእድሜ ልክ ቶሎ መጨረስ ከሆነ ከ1 ደቂቃ በታች ከሆነ፣ በኋላ የመጣ ቶሎ መጨረስ ከሆነ ደግሞ ከ3 ደቂቃ በታች ከሆነ ነው። ስለዚህ ምን ታደርጋለህ? የመሳሳሙን ነገር በደንብ ለማለፍ ትሞክርና ቢያንስ ሁለተኛ ዙር ግንኙነት ለማድረግና ወደ ሴት ብልት ለመገናኘት ሞክራለን። የዛን ጊዜም ቶሎ መጨረስ ካለብህ መጣና ሆርሞን ላይ፣ ነርቭ ላይ ያሉ ችግሮች ሊኖሩ ይችላሉ። እንደ አግባብነታቸው ሕክምና እንሰጣለን። ማንኛውም ቶሎ መጨረስ መታከም ከፈለጋችሁ ባዮ ላይ ባለው ስልክ ቁጥር ደውላችሁ ቀጠሮ ማስያዝ ትችላላችሁ። ደግመ ማድረግ አለብህ። ሁለተኛ ደግሞ ቶሎ መጨረስ የሚቆጠረው ማለት ነው ብልት ውስጥ ከገባ በኋላ ነው። የሴት ብልት ውስጥ ከገባ በኋላ ነው የሚቆጠረው ማለት ነው። ስለዚህ እንደዛ ከሆነ የእድሜ ልክ ቶሎ መጨረስ ከሆነ ከ1 ደቂቃ በታች ከሆነ፣ በኋላ የመጣ ቶሎ መጨረስ ከሆነ ደግሞ ከ3 ደቂቃ በታች ከሆነ ነው። ስለዚህ ምን ታደርጋለህ? የመሳሳሙን ነገር በደንብ ለማለፍ ትሞክርና ቢያንስ ሁለተኛ ዙር ግንኙነት ለማድረግና ወደ ሴት ብልት ለመገናኘት ትሞክራለህ። የዛን ጊዜም ቶሎ መጨረስ ካለብህ መጣና ሆርሞን ላይ፣ ነርቭ ላይ ያሉ ችግሮች ሊኖሩ ይችላሉ። እንደ አግባብነታቸው ሕክምና እንሰጣለን። ማንኛውም ቶሎ መጨረስ መታከም ከፈለጋችሁ ባዮ ላይ ባለው ስልክ ቁጥር ደውላችሁ ቀጠሮ ማስያዝ ትችላላችሁ። ባይ ባይ።